ኤፕሪል 15 የዕለቱ መልእክት ርዕስ ጸጋ። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እስከ 17። አንደርከቨር ቦስ የተሰኘውን ዶክመንተሪ ፊልም ስመለከት ብዙ መንፈሳዊ ቁም ነገሮችን አገኝበታለሁ። የአንድ ትልቅ ካምፓኒ ባለቤት የካምፓኒውንና የሰራተኞቹን ሁኔታ በቅርበት ሆኖ ለማወቅ መልኩን ይለውጣል። ከዛም ወደ ካምፓኒው በማምራት ጀማሪ ሰራተኛ ሆኖ እንደተቀጠረ ይናገራል። ከሰራተኞቹ ጋር ይመገባል። መደበኛ ያልሆነ ቃለ መጠይቅ በማድረግ የድርጅቱን አካሄድ ያጤናል። ሰራተኞቹ በስራቸውና በግላቸው ያለባቸውንም ችግር አበክሮ ይጠይቃል። ይህን ሁሉ ካደረገ በኋላ ወደ ዋናው ቢሮ ይመለሳል። ወደ ቀድሞ መልኩ በመመለስ ያናገራቸውን ሰራተኞች አስጠርቶ ለድርጅቱ ስለሰጡት ገንቢ አስተያየት ያመሰግናቸዋል። በግላቸው ላለባቸው ችግርም ዳጎስ ያለ ገንዘብ ያስታቅፋቸዋል። በዚህ መንገድ ጉብኝት ይሆንልናል ብለው ያልጠበቁት ሰራተኞች ስሜታቸው ድብልቅልቁ ይወጣል። መንፈስ የሆነው አምላክም መልኩን ቀይሮ ሰው ሆኖ መጣ። በኃጢአት ድካም፣ በሕግ እስረኝነት ውስጥ ያለነውን ነፃ ሊያወጣ። ለእርሱ ለዘላለም ክብር ይሁን። ይዞ የመጣው ጸጋንና እውነትን ነው። ጸጋ አቅም ይሰጣል፣ እውነት ደግሞ አርነት ያወጣል። ይህ ዘመን ጸጋንና እውነትን ተመልቶ በመካከላችን ካደረው ከጌታችን ከኢየሱስ ክርስቶስ የተነሳ አዲስ ዘመንና አዲስ ኪዳን ነው። ስለዚህ አርነትንና የተትረፈረፈ ነፃ ስጦታን በየዕለቱ የምንፈልግ ከሆነ ወደ ኢየሱስ እንመልከት። በክርስቶስ መምጣት የተገኘው ሕይወት እጅግ የተትረፈረፈ ነውና ተሰጥቶናል ታላቅ ጸጋ።